ሰላም ሰላም ውድ ቻናሌ ሰላም መጣችሁ። ውድ የሀበቢቱ ቤተሰቦች ዌልካም ብያለሁ። ዛሬ ይዤላችሁ የመጣሁት የአሳምቡሳ በስጋ አሰራር ነው። ውድ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ሰላም አደረሳችሁ ለዐቢይ ጾም። ጾሙ የሰላም የፍቅር የአንድነት ጾም የንስሐ የበረከት ጾም ይሆንልን። ሀገራችን ሰላም የሚያደርግልን ጾም ይሆንልን ብያለሁ። ውድ ኦርቶዶክስ እምነት ተከታዮች ሁላችሁንም አመሰግናችኋለሁ። እንዲሁም ሙስሊም እምነት ተከታዮች እንኳን አደረሳችሁ ለረመዳን ጾም። ረመዳን ጾም የሰላም የፍቅር ጾም ይሆንላችሁ። ሀገራችንን ሰላም ያደርግልን። በእውነት ከምንም በላይ የሀገር ሰላም ነውና ሀገራችን ሰላም ያድርግልን። ውድ ቤተሰቦቼ ለሀገራችንም ጸሎት ዱዓ እያደረጋችሁ ይሄ መጣብንን በጦርነቱም በስደቱም በብዙ ነገሮች በቃ የሚለን ይሆንልን። በጸሎት እያሰብን ሀገራችንን እንጹም እላለሁኝ። መልካም ጾም ይሆንልን ለሁላችንም። ሙስሊሞቹም በዱዓ ክርስቲያኖችም በጸሎት ለሀገራችን ሰላም ይሁን እያልን እንጹም እላለሁ። አመሰግናለሁ ስለምትከታተሉኝ ቴንኪው። ዛሬ ይዤላችሁ የመጣሁት የአሳምቡሳ በስጋ ነው ማሳያችሁ። ተከታተሉኝ ትወዱታላችሁ። ከዚህ የተጠቀሙት ትንሽ ዘይት አድርጌያለሁ። ዘይት ነው የምጠቀመው እኔ። እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ ግን ዘይት ነው የምጠቀመው። ያው ትንሽ ጠብ አድርጉትኝ እንትኑ ስጋው የራሱ እንትን ስላለበት ሻም ነው የሚባለው ስብ ምናምን ስለሚኖረው ዘይት አታብዙ። እኔ እንደዚህ ሁለት የታሸገ ነው ከውጭ የመጣ ነው የምጠቀመው። ለምን እንደሆነ አላውቅም። ሴትዬ ሳጥብ ደስ አይላትም። አሳምቡሳው እንደዚህ ለሀሙን ማለት ነው። ለምንድነው አይታጠብም እንዴ? ሴትዬ ብዙም አትጠቢ ነው የምትለው። ካየ ትቆጣለች። እንደውም በረዶ ቤት ተቀምጦ ውሃ እንኳን እንትን ተልጮ እስከሚሄድልኝ ብዬ ውሃ ካስቀመጥኩት አትወድም። ለምን እንደሆነ አላውቅም። ያው እንግዲህ ዞሮ ዞሮ የሰው ቃል ነውና ግዴታ ማክበር አለብኝ። ያው ስጋው ያልታጠበ እንዳትሉ እላቸዋለሁ። ሰው እንደ አስፈላጊነቱና እንዳጠቃቀሙ ነው የሚጠቀመው። እና ስጋው ከውጭ ተፈጭቶ ነው የመጣው። ግን ለምን እንደሆነ ባላውቅም እንደዚህ እንዳታጥቢ ስለምትለኝ አላጥብም እላቸዋለሁ። ዝም ብዬ ከውጭ ተገዝቶ ይመጣ እንዳለ ነው የምጨምረው። ለምን እንደሆነ አላውቅም። ምክንያቱም ጣዕሙ ሄዳን የማለት ይሁን እኔ እንጃ ብቻ አላውቅም። እንደዛ ነው የምጠቀመው። ስጋው እንትን ነው የፍየል ስጋ ነው። ፍየል እና ይኸውላችሁ በጣም ነው የሚያምረው። ውሃው እንትን እስከሚል ምጥጥ እስከሚያደርግ እሳቱን ሀይል ላይ ታደርጉትና እሳት በደንብ ውሃው መውጣት አለበት። እና ትንሽ ከበሰለላችሁ ከተዋደላችሁ በኋላ ጨው ጨምሩበትኝ። እንትኑ ኋላ ላይ ስትጨምሩትኝ ውሃው ከሄደ በኋላ እንትን አይልም። ውሃው ደረቅ ነው የሚሆነው እና ጨው ስለማይሟሟ እንደዚህ ውሃው እያለ እንትን በሉ። ውሃውን ጨው ጨምሩ። ምልህ ጨምሩበትኝ በደንብ እንዲዋሃድ ከስጋው ጋር እና ዘይት አታብዙ። ያያችሁ የራሱ እኔም ዘይት ጨምሬያለሁ። የራሱ የስጋው እንትን ቅባት አለው። ለዛ ምን የሚባለው ሻሃም ስብ አለውና ለዛ ዘይት ብዙም አታድርጉ። ይኸውላችሁ ትንሽ ከበሰለልኝ በኋላ ሽንኩርት እንደዚህ ጨምሬያለሁኝ። አንድ ራስ ሽንኩርት ነው የተጠቀምኩትኝ። እናንተ ያው እንዳስፈለጋችሁ መጠን መጠቀም ትችላላችሁ።
ፍርፍር የማያቃጥለው ቃሪያ ያንን ነው የጨመርኩት። በጣም ነው ሽታው ጣዕም ምናምን የሚሰጠው። ለዛ ለዚህ አዋህደዋለሁ። ሁለቱ ገጥሜው አበስለዋለሁ። ስጋው በደንብ መብሰል አለበት። ሽንኩርቱ መጥፋት አለበት። እንደዚህ ፍጥጥ ፍጥጥ ያለው ቃሪያው የማያቃጥለው ቃሪያ እና ራሱ እንትን ማለት አለበት፣ መብሰል አለበት። አያችሁ ውሃው ጠፋ። ብዙም ቅባት የለውም፣ ስብ የለውም። ያው የጨመርኩት ዘይት ነው እንጂ ስጋው ቆንጆ ስጋ ነው፣ ጥፍፍ ያለ ነው። እና ያላችሁ እንደዚህ ከሆነ በኋላ ቅመም ያለኝን ቅመም ነው የተጠቀምሁት። የቆርቆሮ ቅመም የህንዶች ያን ነው ቅመሙ። በጣም ቀላል፣ በጣም ነው መልኩን የሚያሳምረው። አያችሁ መልኩ ዋው! በጣም አሪፍ ነው። ጽድት ያለ ጠፈፍ ያለ። እኛ እኮ ለሙያ እግዚአብሔር ይመስገን ማን አለን። ጠፈፍ ያለ አሰራር ነው በእውነት። እኔ እንደውም በአሁኑ ማነው ረመዳን ሶስተኛዬ ነው እንደዚህ የምትመሰራና ሴት እንዴ ምንድነው ሳምቡሳ ቶሎ የምትጨርሺው ምናምን ትለኛለች። እና ሳምቡሳ በጣም ዘንድሮ እግዚአብሔር ይመስገን በጣም ጥሩ ነው አድርጌ ስለምሰራው አንድ አፍታ ነው የሚበላውና ተከታተሉኝ፣ ይጠቅማችኋል፣ ትወዱታላችሁ። ካሮት ነው የጨመርኩት። አሁን አንድ ካሮት ጨመርኩበት። ከዛ ትንሽ ካሮቱን ካበሰልኩት በኋላ አጠፋና በቅዱንስ ኩዝበራ ምናምን ነው የምጨምረው። እንደዚህ ያዋልኩት ድርቅ ያለ ጥፍፍ ያለ ነው የሆነው። በጣም ቀላል አያችሁ፣ መልኩ በጣም ነው የሚያምረው። እና እንትን የሽንኩርት ቫያሮ ሽንኩርት ነው የሚባለው፣ አንድ ሽንኩርት የሚባለው ያንና ሸበት ነው የተጠቀምኩት። አያችሁ መልኩ ሲያምር። እና ይሄን ይመስላል የሳምቡሳ ሀሽዊ በስጋ አዘገጃጀት ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። አያችሁ መልኩ ሲያምር በጣም ነው መልኩ የሚያምረው። ከዛ አጠፋና በግዱንስ ነው ኩስበራ፣ ይሄ ኩስበራ ነው። ኩስበራ ነው የተጠቀሙትኝ። እንደዚህ ገልበጥ ታይቶ መልኩ ሲያምር ዋው ያስጎመጃል። እና አታክልቱ ምናምን የቅጠላ ቅጠሉን አታብስሉትኝ። እሳቱን ወዲያውኑ ነው የማጠፋው እኔ። ለምን እንትን አይልም ኋላ ላይ ሲጠበስ ሙሽሽ ስለሚል እና ደግሞ ጣዕም ምናምን ስለሚሄድ ሲበስል ሌላ ጣዕም ነው የሚሰጠው። ስለዚህ አታብስሉትኝ። የኔ አሁን ድርቅ ብሏን፣ ውስጡ የለውም ቅባት የለውም። በቃ መካከለኛ ነው፣ ልከኛ ነው። ብዙም ደረቅም አይደለም፣ ብዙም ደግሞ ውሃ የለውም። ጥፍፍ ያለ ነው እና እንደዚህ አድርጋችሁ ስሩ እላችኋለሁ ውድ ቤተሰቦቼ። በግዱንስ ነው የጨመርኩት። እሳቱን አጥፍቻለሁኝ። ያችሁ ሲያምር ገልበጥ አድርጋችሁ አዋህዱት በደንብ። ራሱ እንትኑ ያበስለዋን እንፋሎቱ ምናምን ስለሚያበስለው እሳት አጥፎ አያስፈልግም ማብሰል። አብራችሁ ካበሰላችሁት ያው ያበላሽባችኋል የሳምቡሳውን ጣዕም። እኔ እሳቱን አጥፍቻለሁ።